ቪዲዮአችን 4 ኪሎ የሚገኘውን የጃንሆይ ቤተመንግስት እንጎብኛለን። ይህ ቤተመንግስት የተገነባው ለጃንሆይ የ25ኛ የንግስ በዓላቸውን ለማክበር ሲሆን በቤተመንግስቱ ውስጥም የተለያዩ ነገሮች እንዳሉ ተነግሯል እና ውስጥ ላይ ገብተን ምን እንዳሉ እናያለን። አብራችሁን ቆዩ። ዛሬ በመጀመሪያ ቪዲዮአችን ተከስተናል። እኔ ጄጄ ነኝ። ዛሬ የሚገርም ቦታ ነው ያሉት። እስቲ ቪዩን አሳይልኝ። የሚገርም ቪዩ ያለበት ቦታ ነው። ከዛ እዚህ ጋር ደግሞ የሚገርም የእንጨት ቤት አለ። ይሄ የሆነ የጃፓን ስታይል ያለው አካባቢ ነው እና እዛ ጋር የሆነ ያዩት ጽሑፍ አለ። እሱን አብረን እናያለን። የሚገርም ቦታ ነው። አብራችን ከቆያችሁ የሚገርም እንትን ይኖራችኋል ብዬ አስባለሁ። ዛሬ የምንገኘው ቤተ መንግስት ነው። በድሮ ጊዜ ኃይለ ሥላሴ የሚጠቀምበት የነበረው ቤተ መንግስት ነው እና አብራችን ከቆያችሁ የሚገርም ቪዲዮ ይሆናል። ወዳችኋል። ይሄ የምንገኝበት ቦታ የጃፓን መናፈሻ ተብሎ የሚጠራ ቦታ ነው እና እዚህ ጋር ስለ መናፈሻው የሚገልጽ ነገር አለ ይላል። ከዛ እዛ ጋር ደግሞ የጃፓን መናፈሻ ካርታ አለ። አሁን እዚህ ጋር ደግሞ የሚገርም የጃፓን ስታይሊሽ ነገር አለ። እስቲ ኑ ላሳያችሁ። አባት በጣም አንተ የሆነ ሙቪ ላይ ምን እንደምናየው አይነት አካባቢ የሆነ የጃፓን ስታይል አለ። እዚህ ጋር ያለው ነገር ድልድዩ ምናምን ነገር የሆነ የጃፓን ቫይብ ያለው ነገር እንደነገርኳችሁ ይሄ የጃፓን መናፈሻ ተብሎ ስለሚጠራ የተሰራው ለነሱ ሳቢ ተደርጎ መሰለኝ እና ሙሉ እዛ ጋር የሚያሉት ነገሮች ስለ ጃፓን አይነት ፊልም ላይ ምን እንደምናያቸው ነገሮች ናቸው። እነሱ አብራችሁ ቆዩ። እንግዲህ አሁን ነብር ልናይ ነው። እዚህ ጋር ነብር አለ ተብለናል። ግን ደግሞ ገና ጭጭ ነው ልጅ ነበር ግን ይሄ ነብር ነው ጭታም ነው። የሚገርም ባክግራውንድ አለ። የሚገርም ጽድት ያለ እንዴት እንደሚያምር የሆነ የድሮ የተሰራው ላይ ምስል በጣም ያበደ ቦታ ነው። እኔ በበኩል ተመችቶኛል። እዚህ ጋር ደግሞ አንበሳ አለ ተብለናል። አንበሳውን ካለ እናያለን ይመስላል። ያው አንበሳው እዚህ ጋር ነው ተብለን ነበረ። አንበሳው ፈርቶን ይሁን ምን ይሁን አይታወቅም። አንበሳው የለም እዚህ ጋር። ስለዛ የጦጣ ነው የዝንጀሮ ይሄ ምናምን የሚባሉ በደምብ ስለነዚህ ብዙ እውቀት የለኝም። ብዙዎች አሉ ከዛ እዛ ጋር ደግሞ የነዚህ ተመሳሳይ የሆኑ ግን በጠቆር ያለ መሰለኝ አለ። እሱን አብረን እናያለን። ተከተክ ይኸው እዚህ ጋር ደግሞ የሆነ የዝንጀሮ ዝርያ የሆነ አለ። እኔ ምን እንደሆነ አላውቅም፣ ግን እዚህ ጋር እስቲ ያሳይ። አሁን ደግሞ የእንስሳቱን ፓርት ጨርሰን ወደ ላይኛው ልንወጣ ነው። እዚህ ጋር ግን በጣም የሚገርም ቦታ ስላየሁ የህንጻው ስትራክቸር ምናምን ካያችሁ ምንም በድሮ ሰዓት የተሰራ ይመስል በጣም ነው የሚያምር። ከዛ ደግሞ ከፊት ለፊት ያለው ቪዲዮ ደግሞ ሙሉ አዲስ አበባ ማየት ይቻላል ማለት ነው። በጣም የሚገራርም እይታ ነው ያለው። በጣም የሚገርም ከፍታ ላይ ነው ያለው እና አብራችሁን ቆዩ። ሌሎች ይኸው እዚህ ጋር ራሱ አንበሶች ነው የሚገራርም እና አብራችሁን ቆዩ። እንግዲህ እንደምታዩት እዚህ ጋር ጃም እየመጡ ነው፣ አቀባበል እያደረጉልን ነው። ምን ይላል ና ተከተል። አሁን ደግሞ መኪኖች ያሉበት ቦታ ላይ ነው ያለነው እና የሚገራርሙ መርሴዲሶች አሉ። ያው ምን አይነት ሞዴል እንደሆነ አላውቅም፣ ግን አብዛኞቹ መርሴዲሶች ተመሳሳይ ናቸው። እዚህ ጋር ግን በእርግጠኝነት የአሜሪካ መኪና የሆነ በስልክ አይደለም፣ በጣም ጽድት ያለ ነው እና በጣም የድሮ መኪና ጨርፋሽ አይመስልም። ያው ስፋቱ ምናምን ወደ ኋላም ያለው ርዝመት እና ወደ ኋላ ገብቶ ማየት ብቻ ያበደ ነበር፣ ግን በጣም ጸዳ መኪና እና ተከተል። አሁንም ሌላ መኪና አለ እና ተጋገጥ። አሁን ደግሞ ለቀጣዩ ዘመን ቅርብ የሚሆን መኪና ደግሞ ማይ ድሪም ካር በጣም የሚገርም መኪና ነው። ተባባክ እንደሚያምረው ነው። ለክሊኒክ ነው የሚለው
ከስተን በእንጨት ምናምን የተሰራ በብዙ ጊዜ ርቀት ምናምን ለምን የሚጠቀምበት ይመስላል። አሁን ደግሞ በሩ መግቢያ አካባቢ ላይ ነው ያለነው። ፋውንቴን ያለበት ቦታ ነው። በጣም የሚያምር እዚህ ጋር ፋውንቴኑ እንደምታዩት እና ደግሞ እዚህ ጋር የሆነች አንድ የምትባል አባባል አለች። እዚህ ጋር ስትመጡ መስሎት ካያችሁ ዝቅ እያሉ ነው የሚሄዱት። የሆነ ጎድጎድ ያለ ቦታ እና ለቤተ መንግስቱ እየሰገዱ ለማለፍ ታስቦ ነው እንደዛ የተሰራው ይባላል አባባል እና እዚህ ጋር ደግሞ ፋውንቴን እዚህ ጋር ማለት በደንብ ስለማይታይ ዛፉ ስለሚጠልልኝ ከፊት ለፊቱ ናችሁ ቤተ መንግስቱ ሲታይ ጥራው በጣም የሚያምር ቪው ነው ያለው። በጣም አሁን ደግሞ ዋና መግቢያው ጋር ነው ያለነው። እዚህ ጋር እንግዲህ በቲቪ ምናምን ብሎ ካያችሁ የተለያዩ እንትኖች ባለስልጣናቶች ምናምን ሲመጡ ፕሬዝዳንቶች እና ነገስታቶችም ቢሆን ሲመጡ እዚህ ጋር ነው አቀባበል ምናምን ይደረግላቸው። ይሄ ዋና መግቢያው ነው። በጣም ነው የሚያምረው። አሁን ደግሞ ወደፊት ጠጋ ብለን እናያለን። አሁን ደግሞ የሚገርም ቦታ ተከስተናል። የብዙዎቻችን ትውስታ ሊሆን የሚችል ቦታ ነው። የተለያዩ ባለስልጣናትና ባለሳይንቶች ንጉሶች የመጡበት ቦታ ነው እና የሚገርም ቦታ ነው። እንዴት አባቶች ደግሞ ለንጉስ የሚሆን ቦታ በቃ ከዛ እዚህ ጋር ያሉትን እንግዲህ ሀብቶቹ እስቲ ና ተጠቅም የሆኑ እረኞች ምናምን ነገር ይታዩናል። እስቲ ና ከዛ ደግሞ ከታች ደግሞ በ1956 ይላል ተሰርቶ የተጨረሰበት ምናምን ነገር ይመስለኛል፣ ግን አላውቅም ዝም ብዬ በፍሬንድ እና እዚህ ጋር ደግሞ ሌላኛው ደግሞ ይሄኛውም እንደዛው ተመሳሳይ ቁጥር መሰለኝ። ይሄኛውም በ1949 መሰለኝ ነው። ይሄኛውም በ1956 አካባቢ ነው መሰለኝ የተሰራ ሙሉ ልጅ። እዚህ ጋር ደግሞ የቤተ መንግስት ምንድን ነው? ከቤተ መንግስት የማይጠፋ ነገር አንበሳ በኩራት የተቀመጠ አንበሳ አንበቱን አይተናል ቢያንስ። አሁን የምንገኘው የፕሬዝዳንቱ ቦታ ነው። ከቤተ መንግስቱ ጎን ላይ ነው ያለው። ፕሬዝዳንት ግርማ ወልደ ጊዮርጊስ ይኖሩበታል የተባለበት ቦታ ነው። የፕሬዝዳንት አይመስልም፣ የንጉስ ነው። እዚህ ጋር የጸሎት ቤት አለ እና እስቲ ውስጡን እንየው። ውስጡ በጣም የሚገርም በደንብ አሳያችሁ። አሁን ደግሞ የመኪናው ፓርት ላይ ደርሰናል። ወደ ዋናው ቦታ እየደረስን ነው። የመጨረሻ እንትናችን ነው እና እዚህ ጋር ደግሞ ቅድም የቀረስኩላቸው የመኪኖቹ ተመሳሳይ ሞዴሎች ይመስሉኛል። እዚህ ጋር አሉ፣ አሳዩ።
አሁን ደግሞ የመኪናው ቦታ ደርሰናል። እዚህ የመጀመሪያ በሩ ላይ ያለ አውራሪስ ይላል። አውራሪስ የሆነ መኪና እውነተኛ ነው እና ደግሞ ከስተም የተደረገ ነው። የጃሜ ሞአንበሳ ፍለግ ይላል እና ደግሞ ሩዝ ነው አጭር እንደውም ቤተሰቡ ነው ከዚያ ሲወላደ ያ ውስጥ መግባት አይቻልም። ይሄ ስፖርት ጎማ መሰል በጣም እና ይሄ ሲመስለኝ ራቅ ያለ ቦታዎች ምናምን ነገር ለመሄድ የሚጠቀሙበት ይመስለኛል። ወደ ውስጥ የተከፈለ ምናምን ነገር አለ። በደንብ አይታይም፣ ግን ውስጥ መግባትን ብናየው ደግሞ አሪፍ ነበር። አሁን ደግሞ ወደ ውስጥ እንግባ። አሁን እንግዲህ ውስጥ ገብተናል። በጣም ነው የሚያምረው እና ከዚህም ጀምር ነው በደንብ አድርጎ ነው የሚሰሩት። በጣም ማይቱና ነው ሲጋር ነው ሮሽን ዋው ሲጋር አሁን ደግሞ የአምቡላንስ ካዲላክ የአምቡላንስ የምትጠቀሙበት የነበረበት ቦታ ነው የምትገኙ በ1948 እንደ ኢትዮጵያ አቆጣጠር ከዛ እንደ ኢትዮጵያ አቆጣጠር ደግሞ በ1955 የተመረተ መኪና ካዲላክ ነው። ያው እና ደግሞ የሆነ ሙቪ ላይ ምናምን ነገር የማያስታውሱ ይመስለኛል። የሙቪው ስም ባላውቅም ግን ሙቪ ላይ ምናምን ነገር የሆነ አሪፍ ነገር ደግሞ በሽዎች ጋር ሮቶች የሚባሉ በ1948 በእኛ አቆጣጠር እና ደግሞ በ1955 የተመረተ መኪና ሮች መሆኑ ራሱ በጣም ምርጥ መኪና እና ደግሞ ከስታን ተደረገ። እዛ ጋር የሞአንበሳ ምልክትና በዚህ ጋር በመንገዱ ጣስ ሎጎ እና ከስተም የተደረገ መኪና ምን ያክል ኤክስፔንሲቭ እንደሆነ ይታወቃል። አሪፍ ነው። አሁን ደግሞ ሌላ ቦታ ነች። ሰረገላ አለ እዚህ ጋር የክብር ሰረገላ በ1816 ቆይት ያለ ነው። በ18 እንደ ውጮቹ ደግሞ በ1824 ከእንግሊዝ ሀገር የመጣ እና ከስተም የተደረገ ነገር ቃስ ምናምን ነገር የሚላል እና ስለ እንትኖቹ እንትን የሚባለው ጥቅማቸው እንትን ቦሌ አየር መንገድ እንግዶች ሲመጡ ከመስቀል አደባባይ ተቀብለው ወደዚህ ከመስቀል አደባባይ ወደዚህ ወደ ጊዜ መንግስቱ የሚያመጡት በዚህ ነበር ድሮ። አሁን እንኳን ቀርቷል። አሁን እዚህ ጋር ክራውን ሲዳርሙ 4950 አካባቢ ላይ ከዛ ደግሞ እንደ ዩሮፒያን አቆጣጠር ደግሞ ከአሜሪካ የመጣ ነው። ብራንዱን ምን እንደሆነ ወይም ማለት ነው ግን በጣም ኋላ ላይ የሆነ እንደ ክንፍ ነገር ምናምን ነገር በጣም ጸጥታ ያለ ሲመስለኝ ሌሎን ደግሞ ወደ ላይ ወጣና አሁን ደግሞ ወደ ላይ የቀሩት አሁን ደግሞ የጀርመን መኪና አግኝተናል። በ1957 እና በኢሮፒያን አቆጣጠር በ1964 የተመረተ አምፊካር ነው እና ይሄ መኪና ለየት የሚያደርገው በውሃ ውስጥም በመሬት ላይ መሄድ ይችላል እና ከኋላ ላይ ነው ላሳየው። በውሃ ላይ ሲሄድ እንዲቀዝፍ የሚያደርገው ነገር አለ እና ደግሞ ከሌሎች መኪና ለየት የሚያደርገው የጭስ ማውጫው ከፍ ብሎ ነው የተሰራው። እንደ ሌሎች መኪና ዝቅ ያለ አይደለም እና ደግሞ በጣም የሚገርም መኪና ነው። ግን እንጃ የሚጠቀሙበት አይመስለኝም። ለልጆቻችሁ ምናምን ነገር እንደዛ የሚል ነገር ሰምቻለሁ። ብቻ አሪፍ
እዚህ ጋር ደግሞ የባቡር በእንጨት የተሰራ በብረት የተሰራ እና ደግሞ የመጡት በ1947 እና በኢትዮጵያን አቆጣጠር በ1954 የተመረተ የፈረንሳይ ምርት እና በስጦታ መልክ የተሰጠ ባቡር ነው እና የሚጠቀሙበትን ለንግስ በዓል ለመሄድ ነው የሚጠቀሙበት። ወደ ድሬ ንግስ በዓል ለማክበር ሲገኙ አሁን እዚህ ጋር ይሄ ሲመስለኝ ኪችን ካቢኔት ነገር ይመስለኛል። ባቡሩ ይሄኛው የብረቱ ያለው ባቡር ነው። እዚህ ጋር ከዛ የመብሊያ ቦታ ጠረጴዛ ማለት ነው። እዚህ ጋር ከዛ ይሄኛው ደግሞ እንደ አዳራሽ ነገር መሰለኝ እንደ ስብሰባ ምናምን ግን የሆነ በእንጨት ነው የተሰራው። አብዛኛው ነገር በጣም ነው የሚያምረው። በእንጨት የተሰራ ብቻ አይመስልም። እዚህ ጋር መዘጋጃ ምናምን መሰለኝ። እዚህ ጋር ደግሞ የጃ ማሰቢያ ቦታ ይመስለኛል። እዚህ ጋር አንበሳ አለ። ከዛ እዚህ ጋር መቀመጫ ነው ለመጻፍ ምናምን ይሉታል። እዚህ ጋርም እንደዚህ ሰብሰብ ብሎ የሚቀመጡበት ቦታ ይመስላል። እዚህ ጋር የመኝታ እንትን አለ። እዚህ ጋር መኝታ አለ። ይኸው እዛ ጋር ሌላም እዚህ ጋር ሌላ ደብል እዚህ ጋር ሌላ መኝታ አለ። ከዛ እዚህ ላይ ደግሞ እዚህ ጋር ሌላ ተለቅ ያለ መኝታ ቦታ አለ። ከዛ እዚህ ጋር ደብል ግን ባቡሮቹ በተመሳሳይ እየተሰሩ ይመስላል። ያሉበት ፖዚሽን ላይ በዚህኛው መኝታ ክፍል ካለ በዚህኛው ከዚህኛው ጋር ሰፋ ያለ ስፔስ ካለው እዛ ጋር ሰፋ ያለ ስፔስ አሁን ደግሞ የመኪናው የባቡሩ ፓርት እንደሚታየው ይሄ በጣም በእርግጠኝነት ይሄ መኪና የአሜሪካ መስል ካር ይመስላል። ዲዛይኑ ምናምን ማለት ነው። ናንተዋላ ያው ዴልታ ሞባይልስ ምናምን የሚል ነገር አለው እዛ ጋር ጽሑፍ። እዚህ ጋር ደግሞ ዴልታ 88 ነው የሚላለው። ከዛ ያለው ደግሞ ኢንቴሪየር ነው። እዚህ ጋር ሲመስለኝ ስሙ እዛ ጋር በተለቀቁት ዴልታ ኦልዲስ ሞባይል ነው። ከዛ እንደ ኢትዮጵያን አቆጣጠር በ1959 እንደ ኢትዮጵያን አቆጣጠር ደግሞ በ1967 የተመረተ የአሜሪካ መኪና ነው። በእርግጠኝነት አግኝቼዋለሁ እና ደግሞ ከለሩ በጣም አሪፍ የሆነ ከለር ነው ያለው። ከዛ ወደ ሰረገሎቹ እዛ ሰረገላ አለ። ይሄ መጎተቻው ማለት ነው። እዚህ ጋር ሎጎ አለ። አብዛኛው መኪና ላይ ያለ ሎጎ ነው። እዚህ ጋር ቃስ ምናምን ነገር ይላል። እዚህ ጋር የመጎተቻው ሹፌሩ መሰለ ግን እንዴት እንደሚታየው ግራ ነው። ከዛ ካዲላክ ካውንቲ ሊሞዚን በ1986 እንደ ኢትዮጵያ አቆጣጠር በ1993 ደግሞ እንደ አውሮፓውያን አቆጣጠር የተመረተ የአሜሪካ መኪና ነው። ካዲላክ ስሉ ይሄ በቅርብ የተመረተ ይመስለኛል እና ደግሞ ቡሌት ፕሩፍ ሳይሆን አይቀርም። በቅርብ ጊዜ የሚጠቀሙበት ሳይሆን አይቀርም። ከእድሜውም አንፃር ይሄኛው ትንሽ ቀረብ ይላል። ይሄ ተመሳሳይ ቡሌት ነው
መሰለኝ። ይሄኛው ተመሳሳይ ሞዴል ነው። ዓመተ ምህረቱ ተመሳሳይ ነው። ተመሳሳይ መኪኖች ናቸው። በጣም አሪፍ ነው። አሁን ካዲላክ ይሄ ከኋላ ያለውን ፓርቲ እንዲጋበት እንደማለት ካዲላክ ይህም ካዲላክ ፓርቲዎች ሊሞዚን ነው። በ1954 እና በኢሮፒያን አቆጣጠር በ1961 የአሜሪካ መኪና ነው። ካዲላክ ግን ከኋላ ያለው ፓርት ምናምን ማበደ መኪና። አሁን ደግሞ ሮሽሮሽ ሁሉም በሚባል ደረጃ ሮሽሮሽ ሊሞዚን ነው መሰለኝ የሚባሉት። ይህም ሮሽሮሽ ሊሞዚን የሚለው በ1931 እና እንደ ኢሮፒያን አቆጣጠር በ1939 የተመረተ መኪና ነው። በጣም ያበደ መኪና ነው። በሰዓቱ ደግሞ አሁን ይሄ ሜቢ ከ100 ምናምን ዓመት በፊት የነበረ ታሪክ እና በሰዓቱ ምን ያክል ሌክዠሪ። ይሄ ደግሞ በጣም ገዘፍ ያለ ይሄኛው ሮሽሮሽ ሊሞዚን ነው። በ1950 እንደ ኢሮፒያን አቆጣጠር ደግሞ በ1958 የተመረተ የእንግሊዝ መኪና ነው። ያው ሮሽሮሽ ስለሆነ ሲመስለኝ ከኋላ እዛ ጋር ከኋላ የሚከፈት ይመስለኛል ሸራው ወደ ጎን የሆነ ብረት ነገር ያለው ከጎን እንትን ይሄ ደግሞ ሳፋቡ ለየት ያለ ነገር አለው መሰለኝ። ይሄ ደግሞ ድጋሚ ሌላ በሽበሽ ነው። ሮሽሮሽ በደንብ ነው። አሁን ይሄ ሮሽሮሽ ሳንድሮስ ይባላል። በ1946 እንደ ኢትዮጵያን አቆጣጠር እንደ ኢትዮጵያን አቆጣጠር ደግሞ በ1954 የተመረተ የእንግሊዝ መኪና የሆነ በጣም ደስ የሚል ከለሩም በጣም እንዳ ላንድ ሮቨር አለ። እዚህ ጋር ሬንጅ ሮቨር ሳይባል ላንድ ሮቨር በነበረበት ሰዓት የፖሊስ ምናምን አይነት ነገር ይመስላል ፊልም ላይ ምናምን ከማየው እና እዚህ ጋር ያው ላንድ ሮቨር ይላል በ1949 እና እንደ ኢሮፒያን አቆጣጠር በ1956 የተመረተ የእንግሊዝ መኪና ነው። በ1946 የተመረተ የእንግሊዝ መኪና። ይህኛው ከዛኛው ጋር ተመሳሳይነት አለ ግን በጣም ደስ የሚል እንትን አለ እና ደግሞ ዋይፐሩ እያዩ 3 ነው ያለው ጭራሽ ለየት ያለ ነገር ነው እና ደግሞ ይህም እንደዚሁ ከስተም ተደርጓል። ቃስ ሚል እንትንና ከላይ የማንበሳ ምልክት አለ።
የዛሬ ቪዲዮአችን በዚህ ተጠናቋል። በቻልኩት መቅጣን የቻልኩትን ነገር ላሳያችሁ ሞክሬያለሁ እና ደግሞ የመኪናው ፓርት ሾሩሙ ምናምን በጣም ያበደን፣ ግቢው ራሱ በጣም ደስ ይላል እና መታችሁ ማየት ትችላላችሁ። ለፎቶሹት ምናምን ያበደ ቦታዎች አሉት እኔ ያላዩአቸው ምናምን ነገሮች አሉ እና ደግሞ ውስጥ መግባት ትችላላችሁ። ይሄንን ለመግባት 300 ብር ከፍላችሁ ነው የምትገቡት እና ደግሞ ውስጥ ገብታችሁ ለማየት ከፈለጋችሁ ኤክስትራ 700 ብር ጨምራችሁ በ1000 ብር ቱር ጋይድ ተመድቦላችሁ ማየት ትችላላችሁ እና በጣም የሚገርም ቪው ያለው ቦታ ነው። እኔ ራሱ ቤቴ ቢሆን ብዬ ተመኝቻለሁ እና በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እወዳችኋለሁ።